ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ስለ ሰዎች 10 ጥቁር እውነታዎች ይላል። ስለ ሰዎች እውነታዎች እንበለው። ምክንያቱም የሰው ልጅ ባህሪ ማወቅ ስላለብን ማለት ነው። ስለዚህ አንዳንድ ሰዎች እስካስፈለካቸው ድረስ ይፈልጉሃል። ካላስፈለካቸው አይፈልጉም። ምክንያቱም ጥቅማቸውን ነው የሚያዩት። ጥቅም ካለ ካንተ የሚገኝ ከሆነ ግን ተለማምጠውም ቢሆን የትም ብትገባ ፈልገው ያወጡሃል። ምክንያቱም ካንተ የሚጠቀሙት ነገር ስላለ ማለት ነው። አንዳንድ ሰዎች ደግሞ ያው ቃላትን ሳይሆን ጥቅምን ነው የሚፈልጉት። ጥቅም፣ ሁሌ ጥቅም፣ ካንተ ጋር ማውራት፣ ካንተ ጋር ሪሌሽንሺፑን፣ ካንተ ጋር ምናምኑን አይደለም የሚፈልጉት፣ የሚገኘውን ጥቅም ብቻ ይፈልጉታል ማለት ነው። ያው ቅናት ደግሞ ከቅርብ ሰዎችህ ሊመጣ ይችላል። የቅርብ ሰዎችህ በማጠብቀው ሁኔታ ይቀናሉ ወይ ደግሞ ነገር እንዲበላሽ ይፈልጋሉ ብለህ የማታስባቸው ሰዎች ይሄ አስተሳሰብ አጠገባቸው ልታገኙ ትችላለህና ልትደነቅበት አይገባም። ሁልጊዜ ደግሞ ሁሉም ፈገግታ ቅንነት አይሆንም።